ወደዛ ምንድነው ደግሞ ዛሬ ምንድነው የጠጣኸው? ጋንጋን ነው የምትሸጠው። በቃ አንተ አረቂና ጠጅ ምናምን ነገር በቃ አልፏል እኮ የምጠጣ ማማዬ። ለፍቅራችን ስልኩ ይሄ ድንጋይ ይታይሻል? የሲሚንቶ ስለጠጣ ነው እንደዚህ የጠነከረው። ወንድ ልጅና ሲሚንቶ ካልጠጣ ይፈረካከሳል። ያን ዋርካ ይታይሻል? ስለጠጣ ነው እንደዚህ የተንሰራፋ። ወደዛ እርግበ እና ሰልጠጣሉ ልጅ ቢዚዎች መጣችኋል። ሻማ አብሪው መጣል ሙሽራይታል። ዋናውን ትታችሁ እኔ ነው ሻማ አብሪው እኮ ነው ሙሽራው እኮ ነው። እኔ እኮ ነው ሙሽራው ጋሽዬ። አንድ ፍሬ ምን ማለት ነው እንደዚህ? አንድ ፍሬ ልጅ እኮ ቀንጭሬ ነው እንጂ እድሜ ኮርሶ በሁለት ዓመት ቢበልጡት ነው እኮ ትልቅ ሰው እኮ። ቀንጭሬ ነው ንገሩት እንጂ ቀንጭሮ መጣጣና ምግብ እኮ ስለሌለ ነው። ለዚህ እኔ ለዚህ አመኛ አልሰጥም። አክብሮት ነው እንጂ እንመጣለን። አክብሮት ይከበሩ እርሶ ሰውዬ ጭራሽ በጉልበት ነው የምትወስዷት። ናስቲ ና ለውትድርና ምን መላ እየመለመለ ነው። ሲጥርስ ግለጣው እስቲ አሃሃሃ ትፈልጊያለሽ አንቺማ ምርጥ ነሽ። እስቲ አሳርፍ በርሰን እስቲ እንዴት ተጠቀቅ ስትፈልጊ ፓትሮሉን አንተ ይሰቃል ና እኔ እኮ አገልግያለሁ። በ97 ግዳጅን ተወጥቻለሁ። ተመላሽ ሰራዊት ነኝ። ውሸታም እዚህ ላይ ደረቴን ተመትቼ ነው የተመለስኩት። እርግጠኛ ነኝ። አውልቀውስ ሱፉን ቢሆን ተሰፍቻለሁ። አውልቀውስ ጠባሳ ይለየል። የታል ጠባሳው? የተሰፋው ስውር ነው የተሰፋው። ኧረ አንተ በጣም ነው የምትቀልድ። ናውጣ ፓትሮን ናውጣ